ልጆቻችሁ በእናንተ ላይ ፈተና ናቸው። እነዚያን ድሃ አድርጎ እናንተን ባለሀብት ሲያደርግ እነሱን ስለጠላ እናንተን ስለወደደ እንዳይመስላችሁ። እነዚያን በድህነት እናንተን በሀብት፣ እነዚያን በበሽታ እናንተን በጤንነት፣ እነዚያን በጦርነት እናንተን በሰላም። ፊትና ሁላችንም ፈተና ሜዳ ላይ ነው ያለነውና ቀርብ ነው مع الله عز وجل በሚመልስበት ሰዓት ደግሞ اضعافا مضاعفة አድርጎ ሊመልስ وما انفقتم من شيء فهو يخلفه የትኛውም ነገር ወጪ በምታደርጉበት ሰዓት من شيء شيء ብሎ ማለት ጎበዝ እዚህ ገባ ማትባል ኢምንት አንተ ሚዛን ማትሰጣት ነገር ብትሆን እንኳን فهو يخلفه በከንቱ አይቀርም ማለት ነው። لما لأنه قال سبحانه وتعالى فمن يعمل مثقال ذرة خيرا يره مثقال ذرة ማለት ምን ማለት ነው? አቶሚክ የሆነ ነገር ማለት በአይን የማይታይ በማይክሮስኮፕ ልታየው የምትችለው ነገር ቢሆን እንኳን ኸይርን ታየዋለህ ሂሳብህ ላይ አላህ ረብህ ይዘችዋል። ኢዘን እንደዚያ ከሆነ አንድ ፍሬ ቴምር ለሆነ ምስኪን ሰጠን ከሆነሳ የዚያን ዕለት አንድ ሰልቫጅ ለአንድ ምስኪን ለአንድ የቲም አልብሰን ከሆነሳ አንዲት ጉርሻ አጉርሰን ከሆነሳ አንዲት ከረሜላ አንዲት ቸኮሌት አንዲት የሆነ ነገር የቲም ነው ብለን ምስኪን ነው ብለን ጎብኝተን ከሆነሳ ባል የሞተባትን ኦርፍት የሆነችን ሴት የዚያ ዕለት ቤቷን አንኳክተን ለልጆችሽ ለዒድ ይሄንን ስሪላቸው ብለን 3 ኪሎ 5 ኪሎ ዱቄት ሰተን ከሆነሳ ምን ሊሆን ነው? ያቺ ሚስቃለ ዘራ የሆነቿን እንኳን ኸይር ታገኛት። قال الحبيب صلوات ربي وسلامه عليه የቂያማ ለታ አላሁ ረቡል ዒዘቲ ወልጀላል ያለ ተርጁማን ባሪያውን ፊት ለፊት ላይ አቁሞ ያወራዋል አሉ። إنه على كل شيء قدير ያወራዋል፣ በቋንቋ ይግባባል። ከዚያም ግራና ቀኙን ሲያይ የሰራውን ብቻ ነው የሚያየው። ወደፊቱ ሲያይ ጀሃነምን ነው የሚያየው። ጭንቅ ጥብብ ባለው ሰዓት ላይ ምን ብሎ ይላል አላሁ ሱብሓነሁ ወተዓላ ዱንያ ላይ እንደደበቅኩልህ አኺራ ላይም ሸፍኜልሃለሁኝ አሚን ይቅር ብዬሃለሁኝ ብሎ ይለዋል አሉና አሁን ይሄን አይደለም መናገር ይፈልግ تمام الحديث من ብለው አሉ ምንድነው አጥፊኡ ናረ ጀሃነመ በስ فينظر امامه فلا يرى الا النار في الذي ላይ በሚያይበት ሰዓት እሳት ብቻ ነው የሚያየው ሌላ ምንም ማያን ወንጀሉ በዝቶበታልና እሳት ነው የሚያየው አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم قال اطفئوا نار جهنم የጀሃነምን እሳት አጥፉ ወለው بشق التمره ቴምሪቷን ግማሽ ቢሆን ሰደቃ አውጥታቸው አላህ ጎበዝ ግማሽ ቴምር ሰደቃ ለጀሃነም ማጥፋት ሰበብ የምትሆን ከሆነ ግማሽ ቴምር ሰደቃ የአላህን በላዕ የምትመክት ከሆነ ግማሽ ቴምር ሰደቃ ቤተሰባችን የታመመብን አፊያ የምታደርግ ከሆነ ያንዣበበብንን በላዕ ገለል ለማድረግ ሰበብ የምትሆን ከሆነ ከዚያ በላይ ሲሆነው ሀብት አላህ የሰጣችሁ ሰዎች ባለፈው እንዳልኩት ኡድሕያ ለነፍሳችሁ አርዳችሁ ሚስኪንን ከረሳችሁ የአላህን ውለታ መብላት ነው የሚሆነው። እነሱ እንኳን ስጋ መብላት ስጋ ለማየት የማይችሉ በጣም ብዙ ምስኪኖች አሉ። ወላሂ ነሕኑ ነዕሪፉሁም ቀድ ላ ተዕሪፉነሁም ውሏችሁ ስለሚለያይ ምናልባት ላታውቋቸው ይችላል። እኛ ግን እናውቋቸዋለን። 2 ኪሎ ዱቄት እንሰጣችኋለን ብለናቸው ለዚያውም በቆሎ ዱቄት 2 ኪሎ ዱቄት ኦር 5 ኪሎ ዱቄት በበዝ 300 ብር አይሞላም 240 ምናምን ብር ነው። ያንን እንሰጣቸዋለን ብለናቸው ወላሂ ወተላሂ 4 ሰዓት የሚያስኬድ መንገድ በእግራቸው የሚመጡ ምስኪኖች አሉ። ያችን ለመውሰድ 300 ብር የማይሞላ ነገር ነው። እሷንም ተሻምተው እሱንም ተሰልፈው እየተገፈታተሩ ይወስዳሉ። እሷ በስታባቸው ስጋማ በቃቸው። በአመት አንዴ ስጋ የማያዩ ምስኪኖች አሉና እነሱን መዘንጋት መቼም የአላህን ውለታ መብላት ነው። ያንን የምናሳልፈውን ብር አላህ ምን አለው? የእናንተ ንብረታችሁን እንኳን ደስ ያላችሁ። የምናካብተው ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? የወራሽ ንብረት ነው። የትኛው ይሻላችኋል? ስንሄድ 2 ከስር 1 ከላይ 3 ጨርቅ ብቻ ነው ዘመን ነው። ያ የምናካብተው ሀብቱ ንብረቱ በሙሉ
እዚሁ የሚቀር ነውና ምረጡ የትኛው ነው ለእናንተ የሚሻላቸው ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራል አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግዳቸዋለሁ እሺ ነብዩ እኮ ይሰግዱ ነበር ማን هو አቡበከር ይሰግዱ ነበርኩ ማን هو ከነዚህ ሰዎች ጋር ስታመዘን ማን هو ስለሰገደሽ ምን ይሁን መስገዱ እኮ ግዴታው ነው ባሪያ ነው ተደፍቶ መስገድ አለበት ጠቅላይ ሚኒስተር ሆነ ምን ሆነ ባሪያ እኮ ነው መስገድ አለበት ግዴታው ነው እኮ የተወጣው እንዴ ያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ ወዝር ሊሰጠው ነው ጀሃነም ይደፋታል እንዴ መላእክቶች ይዘው ይወረውሩታል ግዴታው እኮ لا تتعجب እሺ ስልጣኑ ነው አይደል ሰላት የሚከለክለው የቂያማ ለታ ከፊርዓውን ጋር ይቀሰቀሳል ባለ ስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግዳል ኮሚቴ ነው ሄኩምት አላህ አድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮትም ይኖራል እኮ እሱ ይመራል እሱ ያዛል እሱ ይከለክላል ምናም እኔ ማውቀው ወደ 4 ዓመት አካባቢ አንድ መስጂድ ማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው ሱፐር ቃሚ ነው ጧት የጀበና ይላል ከሰዓት የሲኒ ይላል ከሰዓት የእጣን ይላል ሀያቱ በሙሉ በቂማ የተሞላ ነው ሂዝ ኮሚቴ የሰብሳቢ ነው እሺ ሰውዬ እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖራል ዲኑን አይደል ያወራን ያለ ነው ስለማንም ግድ የለንም ሐቁን ተናገራለህ አለቅ እኛ ሰዎችን ግን ታርጌት አድርገን አናወራ በእርግጠኝነት ካሁን በኋላ እንድትረዱኝ ሰውን ታርጌት አድርጌ አላወራ እውነታውን ግን እናገራለሁ የተሰማኝ ያየሁትን ስለዚህ መስጂድ ነው ኤኒዌይስ ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩን ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል ከሃማን ጋር ይቀሰቀሳል ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበር ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበር የሙሽሪኮች ታጅር በጣም ነጋዴ ነበር ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው በምንድነው ከሰላት ያዘናጋን ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ለታ ጓደኞቻችን ናቸው አላህ ይጠብቀንና